ሲጀመር ሁለት አይነት ልጅነት ሳለው ሲጀመር በልጅነት ከኢየሱስ ነው የቀድመዋል። እኛ ነው የምንቀድመው። እሱ ለዘላለም ልጅ አልነበረም። ሲጀመር ከቅድስት ድንግል ማርያም ተወልዶ ነው ልጅ ሆነው። ከዛ በፊት ሁሉን የሚችል አምላክ ከሥላሴ ሁለተኛው ፐርሰን ነው። ፒሪየድ። ይሄንን በሽተኛውን አይኔን ሊመታኝ አስቦ ነው የመጣው። ይገርም። ታርጌትም ያደረገው እሱን ነው። አጣድፎ ነው የመታኝ። ይሄኛው ልጅ ከኋላ ያዘኝ፣ እንዳልላወስ አደረገኝ። አይኖችን ደጋግሞ በቦክስ የትግራይ የእናቶች ጸሎት ተሰምቷል። የኢትዮጵያ የእናቶች ጸሎት ተሰምቷል። ጊዜ ጠብቃችሁ የምትናገሩት መልእክት ከእግዚአብሔር ሳይሆን ከጊዜው አየር ላይ የምትቀበሉት ትክክል ያስታውቃል። በልጅነት ከኢየሱስ እኔ እቀድመዋለሁ። እሱ ከዘላለም ልጅ አልነበረም። ሲጀመር ሁለት አይነት ልጅነት አለ ወይ? እኔም ሆንኩ ኢየሱስ ልጅነታችን አንድ አይነት ነው በማለት ኃይሉ ዮሐንስ የተባለ ወንድም ያስተማረው ትምህርት ትኩረትን አግኝቶ በተለያዩ ማህበራዊ ሚዲያዎች ላይ ሲንሸራሸር ከሰሞኑ ተስተውሏል። ኃይሉ ዮሐንስ ይቀጥላል። እኔና አብ አንድ ነን ብሏል ኢየሱስ። ስለዚህ ይሄ ቃል ለእኔም የሚሆን የሚሰራ ቃል ነው። ምክንያቱም እኔና ኢየሱስ አንድ አይነት ልጅነት ስላለን ያለ አስተምሮቱን በድፍረት ይናገራል። የተወደዳችሁ አድማጭ ተመልካቾቼ ወደዚህ እሱ ወደ አነሳው ነጥብ ከመግባታችን በፊት እስቲ አንድ ነገር እናስተውል። የእግዚአብሔር ቃል የተሰጠን ለምንድን ነው? ለክርክር እንዳልሆነ ሁላችንም የምናምንበት እውነት ነው። መጽሐፍ በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 እስከ 17 ባለው ክፍል ላይ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ፣ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ይላል። ስለዚህ የምንወያይበት ቃል ምንድነው? ጠቀሜታው የሚለውን አስቀድሞ መመልከቱ መልካም ይሆናል። ማለትም ይህንን ርዕሰ ጉዳይ እኔና እግዚአብሔር አንድ ነን ወይንም ደግሞ የኔና የኢየሱስ ክርስቶስ ልጅነት አንድ አይነት ነው ብሎ መናገርና ማስተማር ጠቀሜታው ምንድነው የሚለውን አስቀድሞ ማየቱ ይገባል እንላለን። ምክንያቱም ወይ ክርስቲያኖችን እኛን አማኞችን ማለት ነው ለማነጽ አሊያም ደግሞ አሕዛብን ወደ ጌታ ለመጥራት ካልሆነ የምናነሳው አጀንዳ ጠቀሜታው ምንድነው? ወይ አማኙን ካላነጸ ወይ ደግሞ አሕዛቡን ወደ ኢየሱስ ካልጠራ ርዕሱ ጠቀሜታው ምንድነው የሚለውን ማስተዋል ይገባል እንላለን። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላልና ወደ ጉዳያችን ስንመለስ መጽሐፍ ቅዱስ አማኞችን የእግዚአብሔር ልጆች ብሎ ይጠራቸዋል። ይህን ማንም አይክድም። ዮሐንስ ወንጌል ምዕራፍ 1 ከቁጥር 12 ላይ ለተቀበሉት ሁሉ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው ይላል። ነገር ግን ጥያቄው ልጆች ነን ወይ የሚለው ሳይሆን እንዴት ልጆች ሆንን፣ ልጅነታችን ምንድነው የሚመስለው የሚለው ነው የኃይሉ ዮሐንስ መልእክትም የዛሬው አጀንዳችንም። እኛ በተፈጥሯችን የእግዚአብሔር ልጆች አልነበርንም፣ በኃጢአት የራቅን ነበርን። ነገር ግን በክርስቶስ በማመን በጸጋ የእግዚአብሔር ልጆች ሆንን። ሮሜ 8:15 ላይ እንደሚናገረው ስለ ልጅነት መንፈስ ወይም የማደጎ ልጅነት ይናገራል። ገላትያ 4 ከቁጥር 4 እስከ 7ም ደግሞ እግዚአብሔር ልጅነትን በክርስቶስ እንደሰጠን ያስተምራል እንጂ ይሄ ግለሰብ እንደሚለው የእግዚአብሔር ልጅነት የክርስቶስ ኢየሱስ የእግዚአብሔር ልጅነትና የኛ የእግዚአብሔር ልጅነት አንድ አይነት እንዳልሆነ መጽሐፍ ቅዱሳችን በግልጽ አስቀምጧል። ኢየሱስ ግን እንደኛ በጸጋ ወይም በማደጎ ልጅ የሆነ ሳይሆን በባህሪ የእግዚአብሔር ልጅ ነው። እርሱ የአብ አንድያ ልጁ ነው። ዮሐንስ 3:16 ላይ አንድያ ልጁን ሰጠ ነው የሚለው መጽሐፍ ሲናገር የኢየሱስ ልጅነት ከኛ ልጅነት ፍጹም የተለየ ነው። ውድ አድማጭ ተመልካቾቼ፣ ስለዚህ እኛና ኢየሱስ አንድ አይነት የእግዚአብሔር ልጆች ነን ማለት መጽሐፍ ቅዱስ ላይ ያለውን ያንን ልዩነት ማጥፋት ነው የሚሆነው ማለት ነው። በተጨማሪም በዮሐንስ 10:30 ላይ እኔና አብ አንድ ነን ብሎ ተናገረ። ዮሐንስ 5:18 ደግሞ አይሁድ ኢየሱስ እግዚአብሔርን የራሱ አባት በማለቱ ራሱን ከእግዚአብሔር ጋር እኩል
እንዳደረገ ተረድተው ሊገድሉት እንደፈለጉ መጽሐፍ ቅዱሳችን ይናገራል። ስለዚህ ይህ ስለ ልጁ እና ስለ እኛ ልጅነት ልዩነትን ጭምር የሚናገር ክፍል ነው ማለት ነው። ስለዚህ የመጽሐፍ ቅዱስ መልእክት ግልጽ ነው። እኛ በጸጋ የእግዚአብሔር ልጆች ሆንን። ኢየሱስ ግን በባህሪው የአብ ልጅ ነው። የእኛ ልጅነት ስጦታ ነው። የእርሱ ልጅነት ግን የባህሪና ዘላለማዊ የሆነ ልጅነት ነው። ውድ አድማጭ ተመልካቾች አንድ ጥያቄ በመጨረሻ እዚህ ጋር ማንሳት እንወዳለን። መጽሐፍ ቅዱስ እኛም በጸጋ ልጆች እንደሆንን ያስተምረናል፣ ወይንም ደግሞ እኛ የጸጋ ልጆች እንደሆንን ያስተምረናል። ኢየሱስ ግን የአብ አንድያ ልጁ ነው። ስለዚህ እነዚህን ሁለት ሐሳቦች እናንተ በምን አይነት መልከታ ነው የምትመለከቱት የሚለውን ጥያቄ ማንሳት እንወዳለን። መልሱን ከቅዱስ ቃሉ አንጻር እናንተም እንድትወያዩበትና ኮሜንታችሁን እንድታስቀምጡ በጌታ ፍቅር እንጠይቃችኋለን። ወደሚቀጥለው ቪዲዮ ደግሞ እናልፋለን። በቅርቡ በአንድ ቃለ መጠይቅ ላይ አንድ ግለሰብ አገልጋይ ዮናታን አክሊሉ በቦክስ አይኔን መታኝ፣ ጠባቂዎቹም ሁለት እጆቼን ይዘው እንዳልንቀሳቀስ አደረጉኝ። እሱም ደግሞ ከዚህ በፊት ስለኔ ሙሉ መረጃ አለው፣ ስለኔ ያውቃል። ከዚያም በኋላ አይኖቼን ደጋግሞ በቦክስ ደበደበኝ እያለ የተናገረው ንግግር ትኩረትን ስቦ ይገኛል። እኛ ግን እነዚህ ንግግሮች እውነት ናቸው ወይም ደግሞ ሐሰት ናቸው ብለን ለመፍረድ አንችልም። ሁለቱም ወገኖች የራሳቸው የሆነ ማብራሪያ ሊኖራቸው ይችላል። ስለዚህ ያልተረጋገጠን ነገር በመደገፍ ወይም በመቃወም ሳይሆን መጽሐፍ ቅዱስ በእንደዚህ አይነቱ ጉዳይ ላይ ምን አይነት ምላሽን ይሰጠናል የሚለውን መመልከት ይገባል እንላለን። ጌታ ኢየሱስ በማቴዎስ ምዕራፍ 18 ከቁጥር 15 ላይ እንዲህ ብሎ ይናገራል። ወንድምህም ቢበድልህ ሂድና በአንተና በእርሱ መካከል ብቻ ውቀሰው፣ ቢሰማህ ወንድምህን አትርፈሃል። ይህ የጌታ ትእዛዝ ነው። የመጀመሪያው እርምጃ ማህበራዊ ሚዲያ ላይ መውጣት ሳይሆን በግል መነጋገር ነው። ዓላማውም ሌላውን ማሸነፍ፣ አንዱን አሸናፊ ሌላውንም ተሸናፊ ማድረግ ሳይሆን ወንድምን ከጥፋት መመለስ ይሆናል ማለት ነው። የዛኔ እንዲሁም በምሳሌ ምዕራፍ 17 ከቁጥር 9 ላይ ደግሞ እንዲህ ብሎ ይናገራል። ኃጢአትን የሚከድን ሰው ፍቅርን ይሻል፣ ነገርን የሚደጋግም ግን የተማመኑትን ወዳጆቹን ይለያያል። ስለዚህ እንደ ክርስቲያኖች የምንጠነቀቀው ነገር ቢኖር የወንድሞች አለመግባባት ወደ ሕዝብ መድረክ ከመውጣቱ በፊት በመንፈሳዊ ጥበብና በፍቅር መፍታት ይገባል የሚለውን አጽንኦት መስጠት ያስፈልጋል። ይህ ማለት ግን በደል እንዲሸፈን ወይም እውነት እንዳይታወቅ ተደብቆ እንዲቀር ማድረግ ማለት አይደለም። ነገር ግን መጽሐፍ ቅዱስ የሚያስተምረንን እነዚያን ቅደም ተከተሎች መከተል እንደሚገባ ለማብራራት ያክል ነው። ዛሬ በማህበራዊ ሚዲያ ዘመን ችግር ሲፈጠር ወዲያውኑ ካሜራ ፊት መቅረብ ቀላል ሆኗል። ነገር ግን የክርስቶስ መንገድ ሁልጊዜም ቢሆን የእርቅ የፍቅርና የእውነት መንገድ ነው። ስለዚህ ሁለቱንም ወገኖች በጸሎት እናስባቸው። እውነት እንዲገለጥ፣ ሰላምን እንዲሰፍን፣ ወንድማማችነትን እንዲጠበቅ ሁላችንም መጸለይ ይገባናል። እኛም በምንናገረውና በምንጽፈው ሁሉ የክርስቶስን ፍቅርና ጥበብ ለሌሎች ማሳየት ይገባል እንላለን። በቅርቡ አቤል አቡና የተባለ ወንድም በአንድ ባስተላለፈው ቪዲዮ ላይ በለቀቀው ቪዲዮ ላይ አንድን ሰው በመተቸት እንዲህ ብሎ ተናግሯል። እናንተ ነቢያት ነን የምትባሉት ለምን በመረጃና በአሁን በሚታዩ ሁኔታዎች ላይ ተመስርታችሁ ትናገራላችሁ? ሰው ከሚያውቀው መረጃ ተነስቶ ነገሮችን መናገር ትንቢት አይባልም ሲል አንድ ነቢይ ነኝ የሚል ግለሰብ
በተናገረው በአንዳንድ መረጃዎች ላይ አስተያየቱን ሰጥቷል። ይህ ወንድማችን ይህ አባባል እንግዲህ በብዙ ሰዎች መካከል ውይይት ፈጥሮ ይገኛል። በአሁኑ ሰዓት አንዳንዶች አቤል አቡና ትክክለኛ ጥያቄ አንስቷል፣ ሐሳቡም ትክክል ነው ሲሉ፣ ሌሎች ደግሞ ጉዳዩ በደንብ በጥልቀት ማየት የሚያስፈልገው ነው ሲሉ ሐሳባቸውን ሰጥተውበታል። እኛ ግን እንደ ሚዲያ ከአንዱ ወገን ሆነን አንዱን ለመደገፍ ሌላውንም ለመንቀፍ ሳይሆን ከዚህ ይልቅ መጽሐፍ ቅዱስ ምን ይላል ስለዚህ ሐሳብ የሚለውን መመልከትን ወደድን። በእርግጥ የእግዚአብሔር ቃል የሐሰት ትንቢትን በተመለከተ በጣም ጥብቅ የሆነ መረጃ ይሰጠናል። አንድ ሰው እግዚአብሔር እንዲህ አለ፣ እግዚአብሔር እንዲህ ብሎ ተናገረ ብሎ ሲናገር በጣም ከባድና ጥንቃቄም ኃላፊነትም ጭምር መውሰድ የሚገባው ጉዳይ ነው። ኤርምያስ ምዕራፍ 23 ከቁጥር 16 ላይ እንዲህ ይላል፣ የሚተነብዩላችሁን ነቢያት ቃል አትስሙ፣ ከራሳቸው ልብ የሚመጣውን ራእይ ይናገራሉ እንጂ ከእግዚአብሔር አፍ አይደለም ብሎ ይናገራል። ይህ የሚያሳየን አንድ ነገር አለ። ሁሉም እግዚአብሔር አለኝ የሚል ሁሉ የእግዚአብሔር መልእክት ላይሆን ይችላል የሚለው መልእክት መረዳት እንችላለን። በሌላ በኩል ግን መጽሐፍ ቅዱስ እውነተኛ ትንቢትን እንዳንንቅም ያስጠነቅቀናል። በአንደኛ ተሰሎንቄ ምዕራፍ 5 ከቁጥር 20 እስከ 21 ባለው ክፍል ላይ ትንቢትን አትናቁ ወይም አታቅልሉ፣ ሁሉን ፈትኑ፣ መልካሙንም ያዙ ብሎ ያስተምረናል። እነዚህ ሁለት ክፍሎች ሚዛኑን ያሳያሉ። በአንድ በኩል ሐሰተኛ ትንቢትን መጠንቀቅ ሲገባን፣ በሌላ በኩል ደግሞ እውነተኛውን የእግዚአብሔርንም ትንቢት መናቅ እንደማይገባንም ጭምር። ስለዚህ አቤል አቡና ያነሳው ጥያቄ አንድ ክርስቲያን ሊጠይቀው የሚገባ ጥያቄ ነው። አንድ መልእክት በእርግጥ ከእግዚአብሔር ነው ወይስ ከሰው መረጃ ወይም ከወሬ ወይም ከሚታየ ሁኔታ የተገነባ ነው የሚለው መፈተሽ ይገባናል። ነገር ግን ይህን ጥያቄ ስንጠይቅ በትህትናና በፍቅር መሆን አለብን። ምክንያቱም ግለሰቦችን መፍረድ የእኛ ስራ አይደለም። በአንደኛው ዮሐንስ ላይ መጽሐፍ ሲናገር ወዳጆች ሆይ መናፍስትን ሁሉ አትመኑ፣ ነገር ግን ከእግዚአብሔር እንደሆኑ ፈትኑ ብሎ ይናገራል። ዛሬ በማህበራዊ ሚዲያ ዘመን ብዙ ሰዎች እግዚአብሔር አለኝ የሚልን ቃል ሲደጋግሙ ይስተዋላል። እኛ ግን በየቀኑ ቃሉን የሚመረምሩትን የቤሪያን ሰዎች እንምሰል። የሐዋርያት ሥራ ምዕራፍ 17 ከቁጥር 11 ላይ እንደሚናገረው የሰሙት እውነት መሆኑን በየቀኑ በቃሉ ይመረምሩ ነበር። ስለዚህ የዛሬ መልእክታችንም ይህ ነው። ከሰው ስም በላይ ቃሉን እናስቀድም። ከስሜት በላይ እውነትን እንፈልግ። ከክርክር በላይ ክርስቶስን እናክብር። ይህ ቪዲዮ አንድን ሰው ለመፍረድ ሳይሆን እንደ ክርስቲያኖች የመለየት መንፈስ እንዲኖረንም ለማስታወስ ጭምር እየተሰራ ነው እያልን የዛሬውን ቪዲዮ በዚህ አበቃን። በያላችሁበት ሰላም Thank you.